ባርናባስ ታላቅ ልጅ ነው ከእጅ ብትርን የሚወስድ ልጅ ነው አለ እግዚአብሔር እንዳለ ሚትክ ነው ያለው ያው እግዚአብሔር ምስክሬ ነው እሱ ሚሞትበት ቦታ ላይ ውሃ ላይ ጸልዬ ውሃ ጨምሬያለሁ ኢየሱስ ደም ይሁን ብዬ አሁን ሞቷል ገዳዩ ሞቷል በሉት ኢየሱስ ጌታን ደካማ እኔን ኃጢአተኛ እኔን በልጁ በኢየሱስ ክርስቶስ ሥራ ሰማይ ውስጥ ከቅዱሳኖች ጋር እንዲቀመጥ እድል ሰጥቶኛል በክፉኛም በመልካም ነገር እኔን የሚፈልግ ሰው ማግኘት የሚችለው ከአብ ቀኝ በኢየሱስ ጎን ላይ ነው ተባረክ አንተ እያልኩት ነው ዘመርኩት ዝም ብሎ መጣ አልኩት ዝግጁ ሆነ ሰው ቀኝ እጁን ከፍ ያደርግ ከፈሩ ግዴለ አባቴ ሆይ ከነዚህ እጅ ጠላት ቀምቶ የወሰደው ሰው ቀምቶ የወሰደው ሰይጣን ቀምቶ የወሰደው በረከት ዛሬ ይመለስ ሳቁ በድንገት ከእጆቻቸው አምልጦ የወጣ ነገር ይመለስ ምርኮ ይመለስ በጣም ያጨናነቀ አንድ መልእክት አለ ከዛ በኋላ እግዚአብሔርን ቃል እንሰማለን ለአንድ ሰው መጸለይ ይፈልጋለሁ ኦ ማይ ጋድ በጣም ቹቹ ተይዣለሁ ኮንትሮል ያግረገ ነው በቃ እሳት ገብቷል በእኔ ላይ አንድ ሰው ነካርግና ዝግጁ ሆን ባለስቴ ድጋማው እስቲ አንዴ በቃ ለኔ ምን ሊናገር ነው ስሜን ሊጠራ ነው ስልኬን ሊጠራ ነው አባቴ ስም ነው የምትላችሁ ከደቂቃዎች በኋላ ምን እንደሚሆን እኔ አላውቅም ራሴ ስመጣ ይላልው አንተ ብቻ ነካርግና ዝግጁ ሆን ባል ዝግጁ ሆነ ሰው አለ ላስተላልፍ ዝግጁ ናቸው እኔ ላንቺ እናገራለሁ አንቺ ደግሞ ለጎን ላለው ሰው ነው የምታስተላልፈው ያሽና እንደ ባለ የሚከስሽ ጠላት ለረጅም ጊዜያት ዘሮችሽን ያሰቃየ ዛሬ ቲቶ ይሄዳል ላንዴና ለመጨረሻ በል ቲቶ ይሄዳል ለአንድ ሶስት ሰው ብድግ ብለ እንኳን ደስ አለክ እስከ ዛሬ ድረስ ያስቸገረ ጠላት ቲቶ ይሄዳል ላይመለስ ይሄዳል ተናገረው ድህነት ይሄዳል በሽታ ይሄዳል ጉስቁልና እንኳን የምሽታች በላው ካንቺ ላይ ይመታል ዘሪ ላይ ይመታል በላው ተናገረው ወደኋላ ወደፊት እየሶራችሁ እንኳን ደስ አለክ ከሰማይ ድምጽ መጣ እግዚአብሔር እንዲህ ያለ ነው በለው ብራዘር ተናገረው ያ ሰውና ለአንድ ሰው የሚከሲ ጠላት ቲቶ ይሄዳል በላው በሽታ ቲቶአችሁ ይሄዳል መርገም ቲቶአችሁ ይሄዳል አጋንን ቲቶአችሁ ይሄዳል አስማ ቲቶአችሁ ይሄዳል ድካም ቲቶአችሁ ይሄዳል አራፍ በሉ አቤት የማሞ ልጅ አለ እዚህ ጉባኤ ማለት ማሞ ልጅ ማሞ አባት የሆነ ብርጊ በልስቲ ማሞ ልጅ አለ እዚህ ጉባኤ ማለት ወይ ነጋ ይምጣ ወይ እጅ ያሳይ ማሞ ዲቦራ ማሞ ዲቦራ ብዙነሽ ተሾመ ዲቦራ ማሞ ሄሎ በዚሁ ቀጥል ካለ ዛሬ በዚህ ነው የሚቀጥለው አምጣጅና አንተ እኔ አንድ ብቻ ነው የምናገረው ያው ላታገኝ ዳግም ላታገኝ ያስቸከረ ነገር ከህይወት ተነቅሎ ይጠፋል 20 ዓመት 30 ዓመት 100 ዓመት 40 ዓመት ህይወታችሁን ያጎሳቆለ ቆየ ድህነት ሮጦ ከቤት ይጥፋ 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 ሲምቦ አሳፓ
አሳፋ ስምቦ አሳፋ ሬካታ ባህዳ ባሻ ባህያ ሊብሮ ሳካታ ካባይ እስቲ አንዴ ሁሉ ሰው እጅ ይዘረጋል ወደዚህ እናት ጋር የሚከስሽ ጠላት በሉት ላንዴና ለመጨረሻ ቲቶሽ ይሄዳል ቲቶሽ ይሄዳል ቲቶሽ ይሄዳል ከዚህ ፕሮግራም በኋላ በቤቷ ውስጥ ምስጋና አለ ደስታ አለ ምስጋና አለ ኮንፈረንስ የተዘጋጀው ላንቺ ነው ምስጋና አለ ደስታ አለ ናንተ ብድግ በልቆም እጇን ያዝ ታሜ ማይክ አዘጋጅ አንተ ከዚህ ቀን በኋላ በል ከህይወትሽ ላይ 70 ዓመት የቆየ መርገም ተሰበረ መርገም ተሰበረ ማይክ ሱጋ ለሷ እናቴ አሁን ተንቢ ነቢናትኮ ተንቢ ማይኩን ክፈት አው ይሰራል ከፍ አድርጋ ባይ ኢየሱስ ጌታን በቃ በጣም የተጎዳሽ ሴት ናት ብዙ አላወራም እኔ ትንቢት ስናገር ሰው ያለፈውን አላወራም ስለሚያቅ ገና ሊሆን ያለው ነው የሚናገረው አይደለም ዛሬ 7 ዓመት ከሞት ነው ያመለስሽው አው አሁን አንቺ ታውቂያለሽ አውርቼ እኔ ምን አመጣለሁ ብድግ በይ አንዴ ያለፈው ለምን ምቼ እጅሽን አምጪ ብራዘር እጅን ከፍ አድርጊ ያው በሚኞት ብቻ አትኖሪም ከዛሬ በኋላ የሚታይ ነገር ይሆናል የሚዳሰስ ነገር ይሆናል የሚጨበጥ ነገር ይሆናል የሚታይ ነገር ይሆናል እሺ እንዲህ በላው እስቲ የወጋሶን ዘር ተከትሎ የመጣ መርገም ተሰብሯል የወጋሶ ዘር ተከትሎ የመጣ መርገም ተሰብሯል አሜን ለኔ ነው አሜን አባቴ ነው አሜን አንተ አለ ወይ እጅን ሐምዳ ከወጣይበት ከፍታ ወደ ታች ለማውረድ እየሞከረ ያለውን ጠላት አልኮት አንተ ጩህና ወደቀ በላ ድገምና ወደቀ እኔን ታውቃለህ እንጂ እኔ አባቴን አላውቅም የኔ አባት ወጋሶ ይባላል እግዚአብሔር እንዲህ የሚል ታፕል አሳየ እዛ ጋር ባሌ ሮቤ የሚል ኮንፈረንስ አለ አይደለም ፕሮፌት አብርሃም ወጋሶ አድማሱ ማን ነው አብርሃም ደግሞ ጂሰስ ዘይት አምጣልን አንተ ወደ ላይ ወጣ ፕሮፌት አድማሱ ነው ያንቺ ነው ቶሎ ያንቺው እንኳን ደስ አለሽ አሜን ምድርቷን አሳልፌ እሰጣለሁ አሜን ጠብቁሽ ምድርቷን አሳልፌ እሰጣለሁ አሜን ትሰማለህ አለ አሜን ድምጽ ይሰማል እዚህ ሆነ ስትናገር ምድር ጫፍ ላይ ድምጽ ይሰማል አሜን ሲያንዴ ትሰማለህ በሉት ድገሙ አንዴ ድገሙ ባንቺ ላይ ያለ ይበልጣል ጠጋበይ ባንቺ ላይ ያለ ይበልጣል ባንቴ ላይ ያለ ደግሞ ይጥፍ ይበልጣል እጅሽን አምጪ ሮሴ ካታካባይ አምጣ እጅን አምጣ አዲሙ በይጥፍ ቅባት ተነስ በኢየሱስ ስም በኔ ላይ ያለ 7 ይጥፍ 7 ይጥፍ እጅ ለፋውሲዮን አሜን እጅ ለፋውሲዮን እጅሽ ለፋውሲዮን ፕሮፌት ካሜር
አቤት እስቲ አንድ ዝም ብላችሁ ድብ ድብ ሳታረጉ መሬት ላይ ጫና አርጋችሁ እርግጡ። ድብ ድብ አታርግ፣ ድብ ድብ አታርግ። አዎ እርግጡ። እኔ አውጃለሁ ከአንድ ሰው ውጭ ለሁሉ ይሆናል። ይሄንን ኮንፈረንስ የሚቃወም አንድ ሰው ጉባኤ ማለት ቁጭ ያለ ከሱ ውጭ እኔ አሁን ማውጀው ለሁሉ ይሆናል። እርግጣው እርግጣው። የረገጣችሁት ምድር ብዙ ፍሬ ትስጥ። በዚህ ምድር ላይ ነግሰ ኖር፣ ፍሬያማ ሆነ ኖር። ያለ ጊዜ አትቀበር። ያሰብከው ይሳካል። ያቀድከው ግቡ ጋር ድረስ ነገሪ ፍጻሜ ያገኝ ውረስ። ይሄ በዚህ ላይ የኤልያስ መንፈስ አለ። የኤልያስ መንፈስ ይቃል ልጅ እንደ ኤልያስ አስነሳለሁ አለ። ሻፓራ ካታኒያ ፕሮፌት ነቢይ እግዚአብሔር እንዲህ ብሎ ተናግሯል። ኢየሱስን የተቀባ በእግዚአብሔር ፕሮግራም ከሰማይ የመጣ ኢየሱስን ለመግደል ፕሮግራም ያወጣውን ሄሮድስን ከኢየሱስ ቀደም አድርጎ ነው ያጠፋው። ኢየሱስ እንዲያድግ እንዲያገለግል እግዚአብሔር ስለፈለገ ገዳዩን እግዚአብሔር ቀደም አድርጎ ነው ያጠፋው። ገዳዩን ገሎ ሜዳ ሰጠ። ለመግደል ፕሮግራም ያወጣ አካልን ገሎአለሁ፣ ላንተ ሜዳ ይሰጣለሁ አለ። ዘርጉ እግዚአብሔር ገዳዩን ገሎ ሜዳ ይሰጣል በሉ። ተናገረ። ገዳዩ ይሞታል፣ አንተ ትቀጥላለህ። የእግዚአብሔርን ስራ ትናገራለህ። ዳዊትን ለመግደል የተነሳ ሳኦልን ገሎ ወንበርን ነው ሰጣው። ሳኦልን ገላለሁ፣ ወንበር ሰጣለሁ። ሄሮድስን ገላለሁ፣ ሜዳ ይሰጣለሁ። ጉባኤ አንዴ እንበሉት፣ ገዳዩ ሞቷል በሉት። ማታ ያው እግዚአብሔር ምስክሬ ነው። እሱ የሚሞትበት ቦታ ላይ ውሃ ላይ ጸልዬ ውሃ ጨምሬያለሁ። የኢየሱስ ደም ይሁን ብዬ ቦታው ይሁን እዚህ። አሁን ሞቷል። እዚህ ጉባኤ ገዳዩ ሞቷል በሉት። በርናባስ የት ነው ያለው? በርናባስ የት ነው ያለው? በርናባስ ታላቅ ልጅ ነው። እግዚአብሔር ገና አኖራለሁ አለ። ያው የሙሴን በትር ኢያሱ እንደተቀበለ አለ ከእቺ በትርን የሚወስድ ልጅ ነው አለ። እንዳንተ አይደለም የሚያገለግለው። እንደ ሙሴ ባህርን የሚያካፍል ዮርዳኖስን የሚያካፍል ጸጋ አስቀምጫለሁ አለ። ኃያላኖች ጋር አስቀምጣለሁ አለ። ካንተ በኋላ ወንጌል አልቆምም አለ። ራካታታሳብ ላንተ ምስክርነት እንዲሆን ልጁ አሁን ለሰው ቢጸልይ ሰው ይድናል። ለሰው ቢጸልይ ማለት ነው ጂሰስ ክራይስት። ከዚህ በፊት በምስክርነት ነበር እንደምን ፈጋ ከአዲስ አበባ ያኔ እንደም ወደ 4 አመት ጁጆ ሆነ እንደመጣ እግርሽን ያምሻል አይደል አለ። እኔ ከሰው ጋር ወጫ አላውቅም። አንድ ጊዜ ያማው ይዞ ጸለየ ታለች እሷ እዚህ አንድ ላይ ከብራም ጡለ ጌታ እና እንደገና ደግሞ ቤት ከአንድ ይታችን ጋር አርባ ወደ ሻሽመኔ ያለችውና አዲስ አበባ ስልክ ደውላ ስንጫወት በርናባስ ካለ አቅርብና ትጸልይ አለች። እሷ በእምነት ነው ከተሽቷል አለች። እና እኔ ደግሞ ከማግባት በፊት የሆነ ቃጥሎ በረሃ አቋርጬ 12 ሰዓት ተጉዤ ማገልግልበት ስፍራ ነበር ለውስጥ እየሄድኩ አገባለሁ። መጀመሪያ ታላቅ ልጅ ወንድ ነው የሚሆነው፣ ስሙንም ሐዋርያ ነው በርናባስ ብዬ አባስካታላባይ አማን ሰብተ ያየው እግዚአብሔር እንዳለ ምትክ ነው ያለው። የዚህ ምትክ አለ ማን ላይ ትቀበላለህ አለ። ሚከለከለልህ አለ። እኔ እሰጠዋለሁ አለ። የኔ ነው አለ።
እኔ ይሰጠዋለሁ። ከጥቂት ጊዜ በኋላ ጭቃ አቋርጦ ሰው አይመጣም። በአስፋልት ወደ ላይ ይሄዳል። ይሄ መስቀል ሄዶ ላይ ይሰቀላል። ከተማ መሃል ላይ ይሆናል። እግዚአብሔር ወደ መሃል አስገባው አለ። ወደ መሃል አስገባው አለ። ምድር አልቻለችም። አለቃዋን ይዛ መልሳ ተፈች። ፈጣሪዋን ታዛ ዓለምና ሰጥ ሲኦል ያልቻለ የኔ ጌታ ብቻ አቻ የሌል ወደር የሌል ኢየሱስ ብቻ ሞት ያልገደብ። እኔ ማን ነው ቆይ ይሄንን ሜሴጅ አሁን ለብዙ ሰው ስለምጸልይ በተለይ በድግምትና በመዋርት የታሰረውን የዚህ ሰውን በረከት አስለቅቀዋለሁ። ማታ ጥርቼ ነበር። የአዱኛ ልጅ አበቤ አዱኛ እስከዛ እጅን አምጣ። ያው ከዛሬ ማታ በኋላ ተሳክቶለታል እሱ ትባላለህ። ለሷት ተሳክቶለታል ትባላል። ተሳካላት። ተስተካክሏል። አንተ ስማልን ተበላሽቷል አሰማም። ወድቋል የሚል አሰማም። ተፈጸመ። አቤት ጎቱ ምን ሆነ ነው አንተ? ያው አንተ ለመንፈስ ቅዱስ በጣም ቅርብ ነህ። እኔ እንደመጣው ነው ያንተን ስም የተቀበልኩት። አዱኛ ልጅ ነው አለ። አቤት አዱኛ ልጅ ነው አለ። ብርቱካን ናይ ወደዚህ ያዥ የሱን እጅ። ሶስታችሁ ተያያዙ። እግዚአብሔር ምን ብሎ እንደተናገረ ታውቃለህ? ማሳ ማል ላይ ትርፋማ እንዳትሆን የተቀበረ ድግምት አለ። ሰብሬያለሁ አለ። ብዙ ፍሬና ብዙ ስኬት ለማውሰስ ሲገባ ከ125% ብቻ እየተቀበልክ መጥተሃል አለ ጌታ። ከ125 ሲሰራ በጣም ብዙ ለማግኘት ነው ፕሮግራም የምታወጣው። በዛ ላይ በጣም ብዙ ፕላን ነው። ግን መጨረሻ ላይ የምታገኘው ከ100% 25 ብቻ። ይሄንን ያደረገ ሟርትና ድግምት ነው። እግዚአብሔር ግን ከልጄ ድካም ላይ ዛሬ ድግምትን ሰብሬያለሁ አለ። ራእይ መጽሐፍ ላይ ከእንግዲህ ወዲህ መርገም አይሆንበት። ናይ ነጋ ጂን አምጣ ሻባሃዳ አካባቢ አንዴ ጉባኤ ጩውና መርገም ተሰበረ በሉት። ድገም መርገም ተሰበረ በሉት። ማኪና አልገዛክም? ለምንድን ነው ማለት ያልገዛው? ድግምት ነው የያዘው ያንተ መኪና። ሰምተሃል? መንጃ አውጥተሃል? ፈረስ ጋሪ ያለ ድሮ ነበረ ፈረስ ጋሪ። ለዘላለም እሱን አትገዛም። አሜን። እሱ አሁን ቁልፍ ማን ነው ያዘ? አምጣልኝ። ይሄ ቤት ነው። በቅርብ ቀን ማለት ነው ውድ መኪና እግዚአብሔር ቁልፍ ይሰጣል። አሜን። ተቀበልኩ በኢየሱስ ስም። አሜን። አሜን። ሂድ እዛ ስራ ተሰብሯል። ጌታው ይሄንን ሁሉ ለማን ነው ዛሬ የምናገረው? ጂሰስ ስሚ እማ ፍርድ በእግዚአብሔር ዙፋን ላይ ወጥቷል። አሜን። እግዚአብሔር ነቢን ወደ ውጭው ዓለም የተለያየ ቦታ ላግሎት እግዚአብሔር ይወስዳል። እሱ እስከሚመለስ እጅ ዝም ብለሽ ስጭኒ
HIV ይቀልጣል። አሜን። ካንሰር ይቀልጣል። አሜን። እግዚአብሔር በፓውስ ቅባት አስነሳሻለሁ።